የሀሳብና የሀሳቦቶች ምንጩ ምንድነው የሚለውን መመርመራችንን እንቀጥላለን። አንድና መጣችሁ እስከ መጨረሻው ድረስ አብረን እንቆይ። እሺ፣ በክፍል 1 ላይ የሀሳብን ምንጭ ፍለጋ ምናልባት ይሄ ማንነቴ የምንለው ነገር ከሆነ ብለ ማንነትን ራሱ ፈትሸነዋል። እንኳን የአስተሳሰብና የሀሳብ ምንጭ ሊሆን ማንነቴ የምንለው ነገር በራሱ የአይምሮ ቅዠት እንደሆነ ደርሰንበታል። የለም እኔነት ራሱ የአስተሳሰብ ሂደት ነው። ክፍል 2 ነው። ክፍል 1ን ያላያችሁት አይታችሁ እንድመጡ ተጋብዛችኋል። ጭንቅላታችን ውስጥ የሚጫወቱት እሳቤዎች በጠቅላላ የሚመነጩት ከንቃተ ህሊና ዓለም ውስጥ ነው። ስለ ሀሳብ ስናወራ ስለ ንቃተ ህሊና ነው የምናወራው። ሀሳቦች የሀሳቦቶች ከየት ነው የሚመነጩት ብለን ስንመረምር የንቃተ ህሊና ደረጃንና አሰራር ነው የምንመረምረው። ከዚህ ቪዲዮ አንጻር 4 አይነት የንቃተ ህሊና ደረጃዎች አሉ። የመጀመሪያው ኮሌክቲቭ ኮንሽስነስ ወይም የቡድን ህሊና፣ አስተዳደጋችን የሚወሰን ተመሳሳይ አስተሳሰብ ካላቸው ሰዎች የምንጋራው አይምሮ፣ ያደግንበት ከምንኖርበት አካባቢ የተነሳ የምናዳብረው እንደ ቡድን የምንስማማበት የምንገዛበት ባህላችን፣ ደንባችን፣ ወጋችን፣ ስርዓታችን፣ ሃይማኖታችን የመሳሰሉት ነገሮች የቀረጹት በአጠቃላይ አስተዳደጋችን ላይ የተመሰረተ ንቃት ደረጃ ነው። 2 አይነት ተፈጥሮ አለው። አንደኛው ባህላዊ ሲሆን ሌላኛው ደግሞ ዘመናዊው በአብዛኛው ኢንዲቪጁዋል ሊበርቲ ኤንድ ኢኳሊቲ የሚባሉት አይዲያዎች ላይ ያተኮራል። የግል ነጻነትና የሁሉም ሰው እኩልነት የሚባለው ነገር ላይ ማለት የሰው ልጅ በዘሩ፣ ሃይማኖቱ፣ በፖለቲካ አቋሙ፣ በግል ፍልስፍናው በመሳሰሉት ነገሮች ሰብአዊ መብቱ ሊነካ አይገባም የሚሉትን እሳቤዎች ዘመናዊው አይምሮ የወለደው ነው። ምክንያቱም ባህላዊው በጣም ብዙ ችግር ስላለው ያንን ለመፍታት ለማስተካከል የሰው ልጅ ንቃተ ህሊና የወለደው ዘመናዊ አስተሳሰብ። እዚህ ጋር እንግዲህ ዘመናዊውም ችግር አለበት፣ ግን ቢያንስ ዘመናዊው ተራማጅ ይለወጣል፣ ይሻሻላል፣ ሀሳብ በሀሳብ ይሻራል። ለምሳሌ የሴቶች እኩልነት፣ የሰራተኞች የባሪያ ነጻነት የመሳሰሉትን እንቅስቃሴ የጀመረው ዘመናዊ ንቃተ ህሊና ነው። በባህላዊ ስንሄድ ግን እነዚህ ነገሮች ጀስቲፋይ ነው የሚደረጉ፣ ማለትም ትክክል እንደሆነ ነገር ነው የሚቆጠረው። ምክንያቱም ባህላዊ የቡድን ህሊና በአብዛኛው መሰረቱ ሃይማኖታዊ ነው። ሃይማኖታዊ ይዘት ያላቸው ነገሮች ደግሞ ከሰማይ የመጣ ነው፣ የፈጣሪ ትእዛዝ ነው የመሳሰሉ ነገሮች ተብሎ ስለሚታመን አይሻሻልም፣ አይለወጥም፣ አይነካም፣ አይደፈርም። ያ ደግሞ በጣም አደገኛ ያደርገዋል። ምክንያቱም በሰው ስለ ሰው ከሰው የመጣን ነገር ከሰማይ ነው የመጣው የፈጣሪ ነው ምናምን ብለን የምናስብ ከሆነ ኃላፊነት ወስደን መለወጥ ማሻሻል አንችልም። ሲቀጥል ለሚደርሰው የስነ ልቦና፣ የስነ የኢኮኖሚ፣ የአካልም ጭምር ጉዳት ተጠያቂ የምናደርገው ኃይልም ያለ። ስለዚህ ምንድን ያለን አማራጫችን ሲባል ሰጥ ለጥ ብላችሁ ተገዙ። ነጻ አስተሳሰብ የሚባል ነገር አይሰራም። በእንደዚህ አይነት ንቃተ ህሊና ማሰብ ነጻነትን የሚቀማ አሰራር፣ ማገናዘብ ጸጋችንን የሚቀማ ቦታ ላይ የተመሰረተ መድሎና ተጽዕኖ የሚያደርግ ፈጣሪን ራሱን የሆነ ህዋ ውስጥ የሆነ ቦታ ቁጭ ያለ የሆነ ወንድ ሰውዬ አድርጎ የሚስል ሴትነትን የውድቀት የኃጢአት የስህተት ምሳሌ አድርጎ የሚስል በተፈጥሯ ምክንያት የሚያንቋሽ ለምሳሌ የወር አበባ ላይ ስትሆን የሆነች ርኩስ ነገር ቆሻሻ ነገር እንደሆነች አድርጎ መሳል፣ በግል እምነት፣ በሃይማኖት፣ በዘር ላይ የተመሰረተ ተጽዕኖና መድሎን የሚለማመዱበት በሃይማኖት ስም የሚነገድ የፈጣሪ ሀሳብና አሰራር ሳይሆን ይህ ድብን ያለ የሰው ሀሳብ የሰው አሰራር። አላማው ምንድነው? ብዙሃኑን መቆጣጠር ነው። እዚህ ጋር እንግዲህ ሃይማኖት መጥፎ ነው ምናምን ለማለት ሳይሆን ጠያቂነትን ለማነሳሳት ነው። ምክንያቱም የኛም ማህበረሰብ ከዚህ ተጽዕኖ ውጭ ከሚድል ኢስት አካባቢ የመጣው አስተሳሰብ የቀረጸን ስለሆነን ማለት ነው። አሁን እዚህ ጋር እንግዲህ አረ እንዴ የኛ ሃይማኖትማ በጣም አሪፍ እኮ ነው እንትን የሚለው ጥስ ጋር እንትን ብሎ ጽፏል ምናምን፣ አይ እሱ እኮ ድሮ ቀርናን በቃ የሆነ ፈጣሪ ጸባይን ቀይሯል የሚመስል አይነት ነገር ምናምን ክርክሮችን የሚያነሱ ሰዎች ሊኖሩ ይችላሉ። አሁን እዚህ ጋር እኛ እያልን ያለ ነው ሃይማኖት ትክክል ነው ትክክል አይደለም ምናምን አይደለም። እሱ አይደለም ፖይንቱ ምንድነው ነው የከበበን ነው ያደግንበት አስተዳደጋችን ይሄ ነው። የግል የሆነ ራሳችን በራሳችን የፈጠርነው የኔ የምንለው ሀሳብ የለንም፣ የኔ የምንለው ምኞት የለም። ማህበረሰቡ አካባቢያችን በውስጣችን እየኖረብን ነው። በተጨማሪም አብዛኛው ሳቦቶቻችን ማርኬቲንግ ኢንዱስትሪው የጫነብን ነው የኛ አይደለም። የሰው ልጅ አንጎል ልክ እንደ ለርኒንግ ማሽን ነገር ነውና በቀላሉ ሃይጃክ ሊደረግ። ስለዚህ አብዛኛዎቻችን በዚህ ንቃተ ህሊና ውስጥ ፈንክሽን የምናደርግ ስለሆነ ነፃዎች አይደለንም። በቡድን ነው የምናስበው፣ በቡድን ነው የምንንቀሳቀሰው። ዘመናዊም ሆነ ባህላዊው የቡድን ህሊና ማለት በአጠቃላይ አስተሳሰብ ዓለም ውስጥ ለሚለቀቅ ማንኛውም አይነት ወጥመድ በቀላሉ ተጋላጭ ሊያደርገን የሚችል የአእምሮ አሰራር። ስለዚህ አሁን ይሄንን አባባል ወደ ግል ህይወታችን ስናወርደው ለምሳሌ በቀላሉ የሚያናድደኝ ነገር ምንድነው? በጣም ቅጥል ብዬ የምከራከርለት ነገር ምንድነው? ሃይማኖቴ ነው፣ ባህሌ ነው፣ ብሄሬ ነው፣ የሆነ የምከተለው ፍልስፍና ወይም የሆነ አይዲዮሎጂ ነው በጣም እልል ብዬ የምደግፈው ወይ እሪ ብዬ የምቃወመው ነገር ምንድነው የሚሉትን ነገሮች ራሳችን መመርመር አለብን። ልክ እሱን ስናቅ እሳቤዎቻችን ራሱ ምንጫቸው ምን እንደሆነ እየገባን ይመጣል። ቡድን ህሊና ቡድን ማንነት ወደሚል ነገር ይመራል። ወይም ደግሞ ግሩፕ አይደንቲቲ የሚባለው ነገር ስንወድና ስንጠላ ራሱ ይሄ ነገር እውነት ነው ወይ ተፈጥሯዊ ነው ወይ ህጋዊ ነው ወይ የመሳሰሉትን ነገሮች ሳይሆን የምንመረምረው የኔ ቡድን ነው ወይ የሚለው ነገር ብቻ ነው የሚገርመን። እሺ ይሄኛውን ነጥብ ስናጠቃልለው የቡድን ህሊና የሚባለው ነገር አደገኛ ነው ያልንበት ምክንያት ፈጣሪ የሰጠንን የማሰብ ኢንተለጀንስ የግል ጭንቅላታችንን እንዳንጠቀም ያደርገናል። ከቡድናችን ወተን ማሰብ ስለምንፈራ እንደ መንጋ ለመነዳት ያጋልጠናል። ይህ ማለት ግን እውነትና ነጻነት ላይ የተመሰረተ ኮሌክቲቭ ኮንሽስነስ የለም ማለታችን አይደለም። ሁለተኛው ደግሞ ኮሌክቲቭ አንኮንሽስ ይባላል። ይህኛው ደግሞ ዩኒቨርሳሊ ከመጀመሪያው የሰው ልጅ ጀምሮ
በዚህ ምድር ላይ የኖረው እያንዳንዱ ሰው የነበረው የህይወት ልምምድ የፈጠረው እውቀት ጥበብ መገለጥ በጠቅላላ ኢነርጄቲክ ኮድ ወይም ደግሞ ሚስጥራዊ ንድፍ ሆኖ በስነ ልቦና ዓለም ውስጥ የሚገኝበት የሁላችንም የጋራ የሆነ ስነ አእምሮ ነው። ከነቃን ብቻ የምንቆጣጠረው አለበለዚያ ግን በውስጥ ሆኖ እንደ ግፊት የሚነዳን ኃይል ነው። ካርል ዩንግ የሚባል የአንጎል ሐኪምና የስነ አእምሮ ባለሙያ ነው ኮሌክቲቭ አንኮንሽስ የሚለውን ተር በምዕራባውያን የአእምሮ ሕክምና ዓለም ውስጥ ያስተዋወቀው እና ካርሉ ምንድነው የሚለው ባዮሎጂካል ኢንስቲንክት እንዳለን ሁሉ ሳይኮሎጂካልም አለ ነው ማለት ነው። ይሄ ፈልገን መርጠን ያመጣ ነው ሳይሆን ሰው የመሆን አካል ሜንታል ወይም አእምሮአዊ የሆነ ሞዴል አለ። አርክታይፕስ ይላቸዋል። አርክታይፕስ ማለት ንድፍ እንደማለት ነገር ነውና 12 የተለያዩ አይነት ንድፎች አሉ ወይም ደግሞ ፓተርን ውስጣዊ ስነ ልቦናችን ስለ አእምሮአችን የቀረጸው ንድፍ አለ ማለት ነው። 12ቱ አይነቶች ምን አይነት ናቸው የሚለውን በሌላ ቪዲዮ እናየዋለን። በአጠቃላይ ግን ማለት ነው ውስጣዊ ፍላጎታችን፣ ሀሳባችን፣ ምኞታችን ጠቅላላ ከዚህ ውስጣዊ ንድፍ የሚነሳ ነው። ለምሳሌ የማናውቃቸውን ሰዎች በህልማችን የምናይበት ምክንያት አብሮን የሚወለድ የተፈጥሮ ችሎታ የሚባለው ነገር አንዳንድ ሰዎችን በህይወታችን ለመጀመሪያ ጊዜ አይተናቸው ግን ልክ ለብዙ ጊዜ እንደምናውቃቸው ነው የምንወዳቸው፣ የምንጠላቸው ወይ የምንፈራቸው። ወይም ደግሞ ሌላ ምሳሌ የሰው ልጆች በጠቅላላ ጨለማ እንፈራለን። እባብ ሁሉም ሰው ይፈራል። ከመሬት ተነስተን ማለት ነው ነድፎን አያውቅም ምናምን ዝም ብለን ግን እባብን እንፈራለን። ለምን ሲባል አንሴስተሮቻችን ድሮ በየጨለማ ውስጥ አውሬ እየመጣ ይበላቸው ነበር። እባብ በየጫካው ይነድፋቸው ነበር። እንደኛ አስፋልትና ፎቅ ባልነበራቸው ዘመን ማለት ነው። ይህ ማለት ነው አይምሮ አይሞትም፣ አይጠፋም። በህይወት ያለነው ካለፉት ጋር አይምሯችን የተገናኘ እንግዲህ ይሄ በካርል በዌስተርን ሳይኮሎጂ ውስጥ ተዋወቅ እንጂ ከጥንት ጀምሮ መንፈሳዊ ቀደምቶች ሲያስተምሩት የነበረ እውቀት ነው፣ ጥበብ ነው። ለምሳሌ በዲጂታል ዓለም ውስጥ የተለያዩ ነገሮች አየር ላይ ይለቀቃሉ። እኛ ሌላ ቦታ የትም ቦታ ሆነን አክሰስ ልናረገው ልናየው እንችላለን፣ ቴክኖሎጂውን መጠቀም እስከቻለን ድረስ። የሰው ልጅ የሚሰራው ማንኛውም ቴክኖሎጂ ደግሞ ተፈጥሯዊ አሰራር ነው የሚቀዳው። እንደዛ ሁሉ የሰው ልጅ የህይወት ልምምድም በዩኒቨርስ ውስጥ የምናደርገው ነገር በጠቅላላ ሱፕሪም ማይንድ ወይም ታላቁ አይምሮ የሚባለው እየቀረጸ ነው፣ እያየ ነው። ከጽንስ ከህፃንነት ጀምሮ በጸጥታ በውስጣችን ልምምዳችንን ሁሉ የሚመሰክር፣ የሚታዘብ፣ የሚቀርጻለን መረጃ የሚሰበስብ እንደማለት ነው። ስለዚህ በውስጣዊ በረቂቁ ዓለም የእያንዳንዱ የሰው ልጅ ልምምድ አፕሎድ ይደረጋል። በኢንዲያ በተለያየ መንፈሳዊ ትምህርት ውስጥ በተለይ ኢንዲያ ውስጥ አካሺክ ሪኮርድ ይባላል። ሁሉም ነገር ሪከርድ የተደረገበት ማለት ነው። በክርስትና የህይወት መጽሐፍ ዘ ቡክ ኦፍ ላይፍ የሚባለው ነገር በጣም ተመሳሳይ ኮንሰፕት ነው። በዘመናችን ቋንቋ ደግሞ ትልቅ ዳታቤዝ ብለን እንቁጠረው። ለምሳሌ ኢንተርኔት ላይ የምንለቀው ነገር በጠቅላላ ኤአይ ወይም አርቲፊሻል ኢንተለጀንስን ፊል እያደረግነው ነው፣ ኢንፑት እያስገባል። እንደዛ ሁሉ በኢንቪዚብል በማይታየው ዓለም ውስጥ እያንዳንዳችን ሰውነት በሚባለው ኢንፎርሜሽን እየጫነን ያለ ነው። እንደ ምንጭ ነው ሁሉ ማውረድም እንችላለን። ምክንያቱም ሆል ዩኒቨርስ አንድ ሲስተም ነው፣ አንድ ላይ የሚሰራ ነው። ኮንሽስነስ ቀጥሎ ዩኒቨርሳል ኮንሽስነስ ወይም አጥናፈ ዓለምን ሁሉ የሚያጠቃልል ንቃተ ህሊና። የሰው ልጆች ልምምድ ብቻ ሳይሆን የማንኛውም የሚታዩ የማይታየው ዓለማት በጠቅላላ ጥበብ ሚስጥር የሚገኝበት የንቃት ደረጃ ነው። የሚቀጥለው የመጨረሻው ዲቫይን ኮንሽስነስ ወይም መለኮታዊ ንቃት ነው። ሁሉን የሚያውቅ የእውቀትም የመገኘትም ምንጭ የሆነ ንቃት እና እነዚህ የደረድናቸው ነገሮች በጠቅላላ በአጥናፈ ዓለም ደረጃ የሚንቀሳቀስ ሲስተም ነው። ሰው ልጅ የንቃተ ህሊና ያለ አሰራር ነው፣ የአይምሮ ዓለም። ስለዚህ እነዚህ በአራት መንገድ እየዘረዘርናቸው የውስጣዊ ጉዞ ደረጃዎች ናቸው እና የሀሳብና የሳቦቶቻችን ምንጩ እኛ በራሳችን ከዚህ ከትንሹ አንጎላችን ውስጥ የምናመነጨው ሳይሆን ከዚህ ሁላ አሰራር ውስጥ የሚፈልቅ የሚመጣ ዳውንሎድ የሚደረግ አንጎላችን ፓተርን ሪኮግኒሽን አልጎሪዝም ነገር የነገሮችን ድግግሞች በማጥናት አሳምሽን ላይ ወይም ደግሞ ግምት ላይ ተመስርቶ ነው ነገሮችን የሚወስነው። ባለፈው እንደዚህ ስለነበረ ቀጥሎ እንደዚህ ነው የሚሆነው ብሎ ይገምታል። የማናውቀው በቃ ይሄ ከባህላችን፣ ከሃይማኖታችን፣ ከአስተዳደጋችን፣ ከአስተሳሰባችን ውጭ የሆነ ነገር ከሆነ ምን ሊሆን እንደሚችል ስለማያውቅ አንጎላችን ይፈራል። ስለዚህ እርምጃ እንዳንወስድ እንዳንለወጥ የራሳችን አንጎል ወጥሮ ይዘናል ማለት ነው። እኛ ግን አንጎላችንን አይደለንም፣ አይምሮንም አይደለንም። ውስጣችን የሚጫወቱት እሳቦቶችና ሀሳብም አይደለንም። ፍርሃትን ይሁን ድፍረትን፣ ሀሳብን ወይም ስሜትን እየሆነ ያለውን ነገር በጠቅላላ በጸጥታ የሚመሰክረው በብርሃን ኃይል የማይደነብረው የጨለማው ሚስጥር የማያስፈራው የማይሄደው የማይመጣው ውስጠኛው ጸጥታ ነን። በዚህ ተፈጥሯችን እየነቃን ስንመጣ የውስጥ ሰላም እርጋታና እርካታ ኑሯችን እየሆነ ይመጣል። ይህንን ብቃትና ንቃት እንድናዳብር የሚረዱ የተለያዩ መንፈሳዊ ቴክኖሎጂዎች አሉ። ከዛ ውስጥ አንዱ ሜዲቴሽን ነው። የተመስጦ ልምምድ ይኑረን። በዚህ ቻናል ላይ በተለያየ ርዕስ ጋይድድ ሜዲቴሽን ይለቀቃል። አብረ ሜዲቴት እንድናደርግ ተጋብዛችኋል። ለዛሬ እዚህ ጋር በቃለሁ። ያላችሁበት ሰላማችሁ ይብዛ።